ሰላም ተመልካቾች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ እንደ አውሮፓውያን አቆጣጠር በ2014 የተሰራውን ሉሲ የተሰኘውን ሳይንሳዊ ልቦለድ ፊልም እንመለከታለን። በፊልሙ መጀመሪያ አንድ ነጠላ ሴል ሐዋስ እናያለን። ይህ ሴል መከፋፈል ሲጀምር የህይወት ጉዞ ይጀምራል። ከዚያም ወደ ጥንታዊ ዘመን እንጓዛለን። አንዲት የዝንጀሮ መልክ ያላት ፍጡር ከወንዝ ውሃ ስትጠጣ እንመለከታለን። ይህች ፍጡር የመጀመሪያዋ ሰው ተብላ የምትታወቀው ከ3.2 ሚሊዮን ዓመታት በፊት የኖረችውና በምስራቅ አፍሪካ ኢትዮጵያ ውስጥ ሃዳር በተባለ ቦታ በ1974 ዓ.ም ቅሪታ አካሏ የተገኘ የሰው ዘር መነሻ መሆኗን ያረጋገጠ ነው። ፊልሙ ከዚያም ወደ ዘመናዊው ዓለም ወደ ታይዋን ዋና ከተማ ቴፔ ይወስደናል። እዚህ ላይ የዛሬዋን ሉሲ እናገኛለን። ሉሲ በታይዋን የምትማር ቀለል ያለ ሕይወት የምትመራ አሜሪካዊት ወጣት ናት። የአንድ ሳምንት የፍቅር ጓደኛዋ በሆነው ሪቻርድ አማካኝነት ነገሮች ሁሉ ከቁጥጥሯ ውጭ ይሆናሉ። ሪቻርድ ሉሲን ሚስተር ጃንግ ለተባለ ኮሪያዊ የአደንዛዥ ዕፅ አመላላሽ አንድ ሳምሶናይት እንድታደርስ ያስገድዳታል። ሉሲ ሳምሶናይቱን ይዛ ወደ ጃንግ ሕንፃ ስትገባ ፊልሙ በድንገት ወደ አፍሪካ ሳቫና ይወስደናል። በዚህ ሰፊ ሜዳ ላይ አንድ አቦ ሸማኔ ሚዳቋ ሲያድን እንመለከታለን። የዚህ ትዕይንት ተምሳሌታዊ ትርጉም ምን ይሆን? ይህ የአራዊት ምስል ከሉሲ ሁኔታ ጋር በሞንታዥ የተቀናበረ ጥልቅ ምሳሌ ነው። ሉሲ እንደ ሚዳቋው ታዳኙ ስትሆን፣ በሕንፃው ውስጥ የሚጠብቋት የማፊያው አባላት ደግሞ እንደ አቦ ሸማኔው አዳኙ ናቸው። ይህ ንጽጽር ሉሲ ምን ያህል ተጋላጭ እንደሆነችና ወደ ወጥመድ ውስጥ እየተራመደች መሆኑን ያሳየናል። ሉሲ በሕንፃው ሎቢ ውስጥ በፍርሃት ቆማ ስትጠብቅ፣ አቦ ሸማኔው ሚዳቋዋን ሲከታተል እናያለን። ሪቻርድ ከሕንፃው ውጪ በጥይት ሲመታና ሲገደል ሉሲ ስትመለከት በጣም ደነገጠች። ወዲያው የጃንግ ሰዎች ሉሲን ሲይዟት አቦ ሸማኔው ሚዳቋዋን አድኖ ሲወስድ እንመለከታለን። ከዚህ አስደናቂ የእይታ ዘይቤ በኋላ ፊልሙ ወደ ዋናው ታሪክ ይመለሳል። ልክ እንደ ሚዳቋው ሁሉ ሉሲ ተይዛለች። በቢሮው ውስጥ ሳምሶናይቱን ሲከፍቱት ውስጡ CPH4 የተባለ ሰማያዊ ክሪስታል ንጥረ ነገር አለ። የጃንግ ማፊያ ቡድን ሉሲን ጨምሮ 4 ሰዎችን፣ ሌሎቹ 3 ወንዶች ናቸው፣ CPH4 የተሰኘውን መድኃኒት በሆዳቸው ውስጥ በቀዶ ሕክምና እንዲሰፋ በማድረግ የመድኃኒት ማጓጓዣ ድራግሜል እንዲሆኑ አደረጋቸው። እቅዱ ተሸካሚዎቹ ወደ አውሮፓ፣ ሮም፣ በርሊን፣ ፓሪስ በመጓዝ እንዲያደርሱ ነበር። ሉሲ በአንድ ክፍል ውስጥ በካቴና ታስራ ትገኛለች። ጠባቂዎቹን በማስቆጣቷ አንዱ ጠባቂ በሆዷ ላይ ደጋግሞ ይረግጣታል። ይህ ድብደባ በሆዷ ውስጥ የነበረው ጥቅል CPH4 እንዲቀደድና መድኃኒቱ ወደ ሰውነቷ እንዲገባ ያደርጋል። ከረጢቱ ከፈነዳና መድኃኒቱ ወደ ደሟ ከገባ በኋላ የማይታመን ለውጥ በሰውነቷ ላይ ይታይ ጀመር። ሕመም የማይሰማት፣ ፈጣን የማሰብ ችሎታ ያላትና ከሰው በላይ አካላዊ ጥንካሬ ማዳበር የጀመረችን ሉሲ እንመለከታለን። ጠባቂዎቹን በቀላሉ አሸንፋ ከሕንፃው አመለጠች። ሉሲ በመጀመሪያ አቅራቢያዋ ወደሚገኝ ሆስፒታል ሄዳ አንድ ዶክተር አስገድዳ የቀረውን የጥቅሉን ቁርጥራጭ ከሰውነቷ እንዲያወጣላት አደረገች። ይህ CPH4 የተሰኘ መድኃኒት በእርግዝና ወቅት ለጽንስ እድገት እናቶች በተፈጥሮ የሚያመነጩት የሕይወት ምንጭ እንደሆነ ዶክተሩ ይነግራታል። ነገር ግን በዚህ ደረጃ ከፍተኛ መጠን ሲወሰድ ምን ሊፈጠር እንደሚችል ማንም አያውቅም። ፊልሙ በዚህ ወቅት በትይዩ ትረካ ወደ ፕሮፌሰር ሳሙኤል ኖርማን ትዕይንቶች ይሸጋገራል። ኖርማን ሰዎች የአእምሮአቸውን 10% ብቻ ነው የሚጠቀሙት በማለት ስለ ሰው ልጅ አእምሮ አቅምና የዝግመተ ለውጥ ንድፈ ሐሳብ ሲያብራሩ ያሳየናል። ይህ ሐሳብ በሳይንስ ዘንድ ውድቅ ቢደረግም ፊልሙ እንደ ማዕከላዊ መላምት ይጠቀምበታል። ሉሲ CPH4 ወደ ደሟ ከገባ በኋላ የአእምሮ አቅሟ በፍጥነት መጨመር ይጀምራል። 20% ሲደርስ ስሜቷንና ህመሟን መቆጣጠር ጀመረች።
30 በመቶ ሲደርስ የሌሎችን ሰዎች አእምሮ ማንበብና ማዕበልን መቆጣጠር ቻለች። 50 በመቶ ሲደርስ ኤሌክትሮማግኔቲክ ሞገዶችን መቆጣጠር ቻለች። በመጀመሪያው ትዕይንት ላይ ሉሲ እንደ ሚዳቋው ታዳኝ ነበረች። አሁን ግን እንደ ነብር ቆዳ ዥጉርጉር ጃኬት የለበሰችው ሉሲ በሂደት ወደ አዳኝነት እየተሸጋገረች ነው። እዚህ ላይ ትልቅ ለውጥ እናያለን። ሉሲ እንደ ራዲዮ ሞገዶችና ኤሌክትሮኒክስ መሳሪያዎችን በአእምሮዋ መቆጣጠር ችላለች። ወደ ጃንግ ቢሮ ተመልሳ ሌሎቹን የመድኃኒቱን ተሸካሚዎች መዳረሻና የሚሄዱበትን ቦታ መረጃ ስታገኝ ከሰው በላይ በሆነ ፍጥነትና ጥንካሬ አምልጣ ጓደኛዋ ካሮላይን ጋር ሄደች። የአእምሮዋ አቅም በፍጥነት እየጨመረ ሲሄድ ሉሲ ከፕሮፌሰር ኖርማን ጋር በስልክና የቴሌቪዥንና የኢንተርኔት ሞገዶችን በመጥለፍ አግኝታው እየተፈጠረባት ያለውን ለውጥ ታስረዳዋለች። ሉሲ ከካሮላይን ቤት ለቃ ወደ አውሮፕላን ማረፊያ ሄደች። እዚህ ላይ ፊልሙ አስቂኝና አስደንጋጭ ትዕይንት ያሳየናል። የአእምሮዋ አቅም እየጨመረ ሲሄድ ሰውነቷ መበስበስ ይጀምራል። እጆቿ እንደ ስኒ እየተንኮታኮቱ ሲወድቁ ወደ መጸዳጃ ቤት ሄዳ ራሷን ለማረጋጋት ተጨማሪ CPH4 ወደ ሰውነቷ በመክተት በረራውን ተሳፈረች። ሉሲ የአእምሮ አቅሟ 50 በመቶ ላይ ሲደርስ በሕይወት የምትቆይበት ጊዜ በጣም ውስን መሆኑን ተገነዘበች። ሰውነቷ ውስጥ ያለው የCPH4 ንጥረ ነገር ሰውነቷን እያበሰበሰው በመሄድ ሊገድላት እንደሚችልና ለመትረፍ ተጨማሪ የCPH4 የቀሩትን ጥቅሎች ማግኘት እንዳለባትም ተረዳች። በፓሪስ የሚገኘውን ፖሊስ ካፒቴን ፒየር ዴል ሬዮን አግኝታ የመድኃኒቱን ተሸካሚዎች በረራ ዝርዝር ነገረችው። ሚስተር ጃንግና ቡድኑ ሉሲንና መድኃኒቱን ለማግኘት ፓሪስ ድረስ ተከትለዋት ይመጣሉ። የመድኃኒቱ ተሸካሚዎች ከሆዳቸው ውስጥ ጥቅሎቹን ለማውጣት ወደ ሆስፒታል ይወሰዳሉ። ሉሲ ዴልሪዮና የተረፈው ቡድን የቀሩትን የCPH4 ጥቅሎች ይዘው ወደ ፕሮፌሰር ኖርማን ዩኒቨርሲቲ ይሄዳሉ። ሉሲ ሙሉውን የእውቀት ማስተላለፍ ሂደቱን ለማጠናቀቅ የቀሩትን ሁሉንም CPH4 መውሰድ እንዳለባት ታውቃለች። ጃንግና ሰዎቹ በከባድ የጦር መሳሪያ እያሳደዷቸው ወደ ዩኒቨርሲቲው ተመሳሳይ አቅጣጫ እየመጡ ነው። በዩኒቨርሲቲው ኮሪደሮች ውስጥ በፈረንሳይ ፖሊስና በጃንግ ወንበዴዎች መካከል ከባድ የተኩስ ልውውጥ ተጀመረ። ሉሲ ላብራቶሪ ውስጥ ናት። በዚህ ጊዜ ፕሮፌሰር ኖርማን እና ሌሎች ሳይንቲስቶች ሉሲ ያለችበትን የዝግመተ ለውጥ ደረጃ ለመረዳት ሲሞክሩ ቆይተዋል። ጃንግ ላብራቶሪውን ለማግኘት እየሞከረ ሲሆን ሉሲ አራቱንም የCPH4 ጥቅሎች ለመውሰድ ተዘጋጅታለች። በመጨረሻው ትዕይንት ሉሲ 100 በመቶ የአእምሮ አቅሟን ለመጠቀም ስትቃረብ ከፕሮፌሰር ኖርማን እና ከሌሎች ሳይንቲስቶች ጋር በላብራቶሪ ውስጥ ትገኛለች። ሉሲ አራቱንም የCPH4 ጥቅሎች ወደ ሰውነቷ ውስጥ በፈሳሽ መልክ ስትወስድ ወዲያው የአእምሮ አቅሟ ወደ 100% መውጣት ጀመረ። ሰውነቷ ጥቁር ወደሆነ ንጥረ ነገር መፍሰስ ጀመረ። ከዚህ በኋላ የፊልሙ እይታ ሙሉ ለሙሉ ወደ ሳይንሳዊ ልቦለድና ፍልስፍናዊ ሐሳቦች ይሸጋገራል። ጊዜና ቦታ ትርጉም ያጡበትና ሉሲ የሁሉም ነገር አካል የሆነችበት ደረጃ ላይ ደረሰች። ፊልሙ በተለያዩ የጊዜ ወቅቶች በኩል ሲያልፍ ዳይኖሰሮችን፣ የምድር አፈጣጠርንና ከዚያም አልፎ ያሳየናል። ሉሲ ከ3.2 ሚሊዮን ዓመታት በፊት ወደ ነበረችው የመጀመሪያዋ ሴት ትሄዳለች። ሁለቱ ሉሲዎች እጃቸውን ሲነካኩ የሚያሳየው ትዕይንት ሚካኤል አንጀሎ የሰው ልጅ አፈጣጠርን በሚያሳየው የአዳም ፍጥረት የተሰኘውን ዝነኛ ስዕል አይነት ተምሳሌት ሲሆን የእውቀት ሽግግርንና የሰው ልጅን የዝግመተ ለውጥ ጉዞ ያሳየናል። ጃንግ ከተኩስ ልውውጡ በሕይወት ተርፎ ወደ ላብራቶሪው ገባ። ሉሲ ግን አሁን ሙሉ በሙሉ ሌላ አካል ሆናለች።
ጃንግ ጥቃት ከመሰንዘሩ በፊት የ100% የአእምሮ አቅም በር ሲከፈት ሉሲ አካላዊ ቅርጿን ትታ ከሱፐር ኮምፒውተሮች ጋር ተዋህዳለች። የተለያዩ ቺፕሶችና ማይክሮቺፕሶች እንዲሁም ኤሌክትሮኒክሶች እየቀለጡ ሲሄዱ ሉሲ የምታውቀውንና የምትረዳውን ዕውቀት ወደ አንድ ሱፐር ኮምፒውተር አስተላለፈች። ከዚያም አንድ ፍላሽ ድራይቭ ለፕሮፌሰሩ ትሰጠዋለች። ሂደቱ ሲጠናቀቅ ሉሲ በህዋ ውስጥ ጠፋች። የፖሊስ ካፒቴኑ ዴል ሪዮ ፕሮፌሰር ኖርማንን ሉሲ የታለች ብሎ ሲጠይቀው ወዲያው በዴል ሪዮ ስልክ ላይ እኔ በሁሉም ቦታ ነኝ I am everywhere የሚል መልእክት መጣ። ይህ የመጨረሻ መልእክት ሉሲ ቁሳዊ አካሏን ትታ የሁሉም ነገር አካል ምናልባትም የአጽናፈ ዓለሙ ንቃተ ህሊና አካል መሆኗን ያሳያል። ዛሬ የተመለከትነው ሉሲ ፊልም የሰው ልጅ አቅም ምን ሊሆን ይችላል የሚለውን ጥያቄ በአስደናቂ ምስላዊ ዘይቤዎች የሚያቀርብ ነው። ፊልሙ በሳይንስና በፍልስፍና መካከል ያለውን ድልድይ በማሳየት ተመልካቹ ስለ ራሱ አቅም እንዲያሰላስል ይጋብዛል። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እና ለጓደኞቻችሁ ሼር ማድረግን አትዘንጉ። ስለ ቀጣይ ቪዲዮዎች ሐሳብ ካላችሁ ከታች ኮሜንት ላይ አሳውቁኝ። ቻናሉን ሰብስክራይብ በማድረግ የሚቀጥለውን ቪዲዮ በቀጥታ ይመልከቱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።